አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም። ላይክ ሰብስክራይብ በማድረግ ጀምሩ። እንግዲህ ዛሬ የምሰራው ቲማቲም ድልህ ነው እና እንደምታዩት ሽንኩርት እና ቲማቲም አዘጋጅቻለሁ ማለት ነው። የበሰለ ቢሆን ይመረጣል፣ አሪፍ ይሆናል። እንደምታዩት ዘይት ጨምሬ አማስለውና እስከሚበስል እጠብቀዋለሁ። እንደዚህ በብዛት ትሰሩና ማለት ነው። ተላጃ ወይም ምንድነው ታስቀምጡታላችሁ፣ ተላጃ ማለት ነው። እንደዚህ በብዛት ስራ ለሚበዛበት ሰው በእንደዚህ ብዙ ትሰሩና ከዛ በማሽን ፈጭታችሁ አንድ ላይ በኢልባ በትንንሽ እቃ ማስቀመጥ ምርጥ ነው ማለት ነው። እኔ እንደዛ ነው የማደርገው። ቢያንስ በአንዴ ሰራና ለወር የሚሆን እሰራለሁ። ከዛ በቃ ለመራቅ ለግርሳ ምናምን እንደዚህ እነሱ የሚፈልጉት ሰዓት እያወጣችሁ መስራት ብቻ ነው ማለት ነው። ጓደኞቼ እንግዲህ ሰብስክራይብ እያደረጋችሁኝ ቤተሰብ እንሆን። እዚህ ጋር እንግዲህ ማዕጁን አዘጋጅቻለሁ። እንዲሁም ነጭ ሽንኩርት፣ እሱም አብሮ ይበስላል። ሁሉም አብሮ ይበስላል ስለሚፈጭ በኋላ ላይ ጣዕሙን ይዞ ይወጣል ማለት ነው። እንግዲህ የቲማቲም የተፈጨ ካርቶኑ ነው፣ ቀይ እንዲሆን ማለት ነው ጨመርኩበት። እንደምታዩት እንግዲህ በስሏል። ትንሽ ነው የሚቀረው። ቅመም እንግዲህ ጨው፣ እንዲሁም ማጂ፣ ቆንጆ በርበሬ፣ ከሞን ሁሉንም ቅመም ጨምሬበታለሁ። የምትፈልጉትን ጣዕም እንዲያመጣላችሁ የምትወዱትን ቅመም መጨመር ትችላላችሁ ማለት ነው ውዶችዬ። ጨመርኩኝ። እንደምታዩት እንግዲህ ቀይ ወጥ ነው የሚመስለው። የሆነ ያህል እንግዲህ በሰለ። ይሄን ይመስላል። መጨረሻ ላይ በስሎ ሲጨርስ ከዛ ፈጨዋለሁ በማሽን ፈጨዋለሁ። አሪፍ ይሆናል መጨረሻ ላይ እንግዲህ እንደምታዩት ማለት ነው። ላይክ ሰብስክራይብ አይረሳ። እስከ መጨረሻው ይወደኝ ውዶችዬ። አብረን እንደግ፣ አብረን እንበርታ እላችኋለሁ። እንደምታዩት ፈጨሁት። ከተፈጨ በኋላ እንግዲህ ሳህን ላይ የምትፈልጉትን መጠን መጨመር ትችላላችሁ። እንደዚህ አዘጋጅታችሁ አንድ ላይ ፍሪጅ ውስጥ ታስቀምጡትና ከዛ ስትፈልጉ እያወጣችሁ መስራት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።